ስራ እንግዲህ የጥገና ስራ ነው እና የኛ ድርጅት እዛ ላይ እንግዲህ ከሰራቸው ስራዎች አንዱ የጋቢውን ስራ ነው። ይሄ ጋቢውን ደግሞ ምንድነው ከማዶና ማዶ ያሉ ተራራዎች አሉ ያ ፍርስራሽን ለመከላከል ሲባል ነው። ሁለተኛ ከብቶቹ በቀላሉ ገብቶ እንዲጠጡ መጀመሪያ ላይ የሆነ ጉድጓድ ነበር እዛ ጉድጓድ ውስጥ ገብቶ ብዙ ከብቶች እዛ ጋር ይሸባበሩ ነበር። ስለዚህ አሁን ያን ስሎፑን በመቀነስ ከብቶቹ በቀላሉ ገብቶ እንዲጠጡ አድርገዋል። እንደገና ደግሞ ከታች በባልዲ እየተቀባበሉ ነው የሚወጡት። መጀመሪያ የሆነ መስላል ነበር። እኛ እዛ ጋር ምንድነው በግንብ ነው የሰራንላቸው ደረጃ በቀላሉ ቆመው ወደ ላይ ለከብቶቹ ደራሽ እንዲሆን ማለት ነው። አብዛኞቹ ሴቶች ተጠቃሚዎችም አሉ እዛ አካባቢ ላይ። እዚህ ሬንጅ ላንድ ላይም እኛ ታርጌት ካደረግናቸው ሰዎች ውስጥ አብዛኞቹ ወደ 22 ሴቶች ናቸው እዚህ ላይ። ለምን የኛ ድርጅት የሴቶችንም ተጠቃሚነት ያበረታታል እና ይሄን ስራ ነው እየሰራን ያለ ነው ማለት ነው። ሎለን ዱገን ሎን ያቢለ አሬ ወን እንዲያን ወራብለን ወራባቸው ፈ አጋምቦ ቢዛን ዲዲቃታ ያቢን ዱደ ሎንጋር ቢደጋ ኢኑልፋቲ ኢሲኑልፋቲ አሞላ በረኖ ግትበ ኦግታዩ ኦግሳ ቀብና ተናፉ እንደደም ዋንታ ሀታ ከረካን ከባት ማለት ተፊቶ ድንጅፍ እንግዲህ ስራውን ስንሰራ ሰፖርቲንግ ስራ ቢሆንም አብዛኛው የምንሰራው ከኮሚኒቲው ጋር ነው። እዚህ ጋር ኮሚኒቲው ምን ይፈልጋል ምንድነው የማይፈልገው ከባህሉ ጋር የሚሄድ ከእምነቱ ጋር የሚሄድ ነገር ያንን ሁሉ ኮንሲደር በማድረግ ነው ስራዎችን የምንሰራ ማለት ነው።